ቆይ ስትለኝ እኮ ነው ያልኩሽ። ድምጼ ይሰማል? አዎ እሺ። የታተመ ፍቅር። የመግደሉን ሀገር ሰው ነኝ። ብዙ ኃጢአት የሚያሰሩኝ 7 አጋንንት በላይ ሰፍረው ያሰቃዩኝ ነበር። ከሰው በታች ሆኜ እንደ እብድ ተቆጥሬ እኖር ነበር። በሩቅ የሚሸሸኝ እንጂ ቀርቦ የሚያነጋግረኝና አብሮኝ ከኔ ጋር ምግብ የሚበላ የሀገሬ ሰው አልነበረም። ቤተ ዘመዶቼ ሰልችቻቸው ትተውኛል። የትም ውዬ ሳድር ልማዷ ነው እያሉ መፈለጋቸውን እርግፍ አድርገው ትተውታል። የመግደሉን ነዋሪዎች ገና በሩቅ ሲያዩኝ ያቺ ጋኔላ መጣች እያሉ ከኔ ሸሹ ይጠቃቀሱብኛል። አንድ ቀን ነው መንገድ ለመንገድ እየተቅበዘበዝኩ ስጓዝ እንደ ቁራ ስጮህ ከፊት ለፊቴ ብዙ ሰዎች የሚከተሉት አንድ ሰው ወደ እኔ ሲመጣ ተመለከትኩ። ቆም አልኩና አስተዋልኩት። ፈገግ ብሎ ወደ እኔ እያመራ ወደ እኔ በፈገግታ ሳይከፋ ሳይፈራኝ ሳይጠቃቀስብኝ ሳይጠየፈኝ የመጣ የመጀመሪያው ሰው እሱ ብቻ ነው። ደንቆኝ ከቆምኩበት አልተንቀሳቀስኩም። እናንተ አጋንንታም እላችኋለሁ ውጡ አለ ያ ሰው በሚያስገመግም ድምፅ። አንድ የሆነ ኃይል አለው መንፈስ። ኃይሉ ውስጥ ዘልቆ ገብቶ ሲበረብረው ሲፈትሸው ይታወቀኛል። ከራስ ፀጉሬ እስከ እግር ጥፍሬ አናውጾኛል። አንድ የሆነ ነገር ከላይ ግፍፍ ብሎ ሲሰናበት አይምሮዬ ልክ የተፋቀ ሲመስለኝ ይታወቀኛል። ያለ ወትሮዬ ፈገግ አልኩ። እንዲያው ሰው የምን ስሜት ተሰማኝ። ቀና ስል ያ ቅድም ወደ እኔ ሲመጣ የነበረው እነዚያን የመድኃኒት የሆኑ ቃላት የተናገረው ሰው ፈገግታ እንዳበራ እጁን ወደ እኔ ዘርግቶ ቆሟል። እዚያ አካባቢ የነበረው ሕዝብ ሁሉ አይኑ እኔ ላይ ተተክሏል። ምናልባትም ገርሟቸው ይሆናል። ያ ሰው ከኔ ጋር መነጋገሩ፣ ወደ እኔ መምጣቱ እንባ እያለኝ፣ ፈገግታው ተራ አይደለም። የሳቅ ሳይሆን የፍቅር፣ የደግነት፣ የአባትነት ወደ እርሱ የሚጠራ የሚጋብዝ እንጂ ምን እንደገፋኝ ሳላውቅ ተንደርድሬ ሄጄ እግሩ ስር ተደፋሁ። እግሩን ሳምኩ። እንባዬ እየወረደ እግሩ ላይ እንደተደፋው ቆየው። ማርያም ተነሺ ኃጢአትሽ ተሰርዮልሻል አለኝ። እናም በቀኝ እጁ ቀና አደረገኝ። ከኋላው እጅግ ብዙ የሚሆኑ ወንዶች አሉ። ከነርሱ በኋላ በጣም ብዙ ሴቶች ቆመው ይመለከቱኛል። እኔም ተቀላቀልኩ። ከዚያ በኋላ ከእርሱ አልተለየሁም። ይህን ታሪኬን ሁሉም ያውቃል። የማይረዱኝ ግን አንድ ታሪክ አለኝ። አንድ ልባዊ ታሪክ። ለጌታዬ ለኢየሱስ ክርስቶስ ያለኝ ፍቅር። ከዚያ ማዕት፣ ከዚያ ውርደት፣ ከበታችነት፣ ከአጋንንት መጫወቻነት ላወጣኝ ክርስቶስ ያለኝ ልባዊ ፍቅር። ከሀገር ይሸሸኝና ይንቀኝ ብሎ የሚጠላኝ የነበርኩ ሰው ጌታዬ ከዋለበት ውዬ ካደረበት ለማደር ቃሉን እንደ እህል ውሃ ለመመገብ ሰው ተብዬ ለመቆጠር ያበቃኝ እርሱ ነውና እስክሞት ድረስ ነፍሴ በፍቅሩ ተቀርጾበታል። ታዲያ እቺ ቀን መጣች። ይህን ስትለኝ አንገቷን ደፋ አድርጋ የእንባ ዘለላዎቿ በጉንጯ የክረምት ጎርፍ መውረጃ የመሰለ መስመር ሰርተው ነው። ከዚያም ደፋ አለችና ጉልበቶቿ ላይ ተንሰቅስቃ አለቀሰች። እውነትም ለሱ ልዩ ፍቅር አላት። ምን ታድርግ? የእግዚአብሔርን ፍቅር የሚያውቀው የቀመሰው ነው። የመድኃኒት ጥቅምን የሚያውቀው ታሞ የዳነበት አይደል? ብዕሬን ከብራና ያገናኝቼ ቀና ብላ ያንን ልቦና የሚመስል ታሪኳን እንድታወጋኝ ጠየኳት። ጸጥ ረጭ ብሏል። በማርቆስ እናት ቤት ውስጥ ጸሎት እየተደረገ ስለሆነ ግቢው ኮሽ የሚል ድምፅ እንኳን የለውም።
ሪፍኖርስ የተባልኩት ታሪክ ጸሐፊና መግደላዊት ማርያም ከቤቱ በስተቀኝ ተቀምጠው ነው። ቀና አለች። ፊቷ ከብዷል። የእንባዋ መስመሮች አሁንም አልጠፉም። አይኗ ቀልቷል። በዚያን ቀን እርሱን ሲይዙት እነ ማርታ ቤት ነበርኩ። ሐዋርያት ወደ አልዓዛር ቤት ለፋሲካ ወስደዋቸው ስለነበር እኛ ሴቶች በማርታ ቤት ምግብ ለጉባኤ እያበሰልን ነበር። ጠዋት ታዲያ ኢየሩሳሌም ትታመሳለች። ስንወጣ በአካባቢው